ሰበር ዜና አንድ ቀን በሞላው ጦርነት ውስጥ ከተለያዩ ሀገራት የሞቱና የቆሰሉ ሰዎች መረጃ ይፋ ወጥቷል። በከፍተኛ ሁኔታ በርካታ ሰዎች የሞቱባት ኢራን ናት። 201 ሰዎች እስካሁን ድረስ ሞተውባታል። 747 በላይ ሰዎች ደግሞ ቆስለውባታል። እስራኤል እስካሁን ባለው 9 ሰዎች ሞተውባታል። 121 ሰዎች ተጎድተውባታል። ኢራቅ 2 ሰዎች ሞተውባታል። 5 ሰዎች ተጎድተውባታል። ኩዌት ላይ አንድ ሰው መሞቱ ተዘግቧል። 32 ሰዎች ተጎድተዋል። ኳታር 16 ሰዎች ተጎድተውባታል። ምንም አይነት ሰው ግን አልሞተም። ባህሬን 4 ሰዎች ላይ ጉዳት ደርሷል። ምንም ሰው አልሞተም። ዩናይትድ አረብ ኤሚሬት፣ ዱባይ፣ አቡዳቢ ላይ 3 ሰዎች ተገድለዋል። 58 ሰዎች ደግሞ ከባድ የተባለ ጉዳት ደርሶባቸዋል። ኦማን 5 ሰዎች ላይ ጉዳት ደርሷል። ምንም አይነት ሰው አልሞተም። ይህ አካባቢ ደግሞ የባለሰላጤው ሀገራት በከፍተኛ ውጥረት ውስጥ ይገኛሉ። የተለያዩ በረራዎችም ተሰርዘዋል። የዱባይ ኤርፖርት፣ የአልማክቱን ኤርፖርት ምንም አይነት አገልግሎት እየሰጡ አይደለም። እስካሁን ደቂቃ ድረስ መዘጋታቸው መረጃዎች እያሳዩ ይገኛሉ። ነገሮች በከፍተኛ ደረጃ የተባባሱ ነው። አያቶላ አሊ አሚኒ ቢገደሉም ነገሮች በጣም እየተባባሱ ይገኛሉ። ለምድራችን ሰላም ይስጥልን።